የዘመናችን በጣም አሳሳቢ በሽታ የኩላሊት ስራ ማቆም። ከ10 ዓመት በፊት አንድ ሰው ኩላሊቱ ፌል አደረገ የሚባለውን ነገር ሰምተን አናውቅም ነበር። አሁን ላይ ከወጣት ጀምሮ እስከ ትልቅ ሰው ኩላሊቱ ፌል አደረገ ሲባል መስማት ኖርማል ሆኗል። ይሄ በሽታ ሰው ሰራሽ ነው ወይስ አይደለም? ተላላፊ በሽታ እንዳልሆነ እናውቃለን። ታዲያ ለምንድን ነው በየሰው ቤት እንደ ወረርሽኝ የገባው? በጣም በአጭር ጊዜ ውስጥ ማለት ነው። ቁጭ ብላችሁ አስባችሁ ታውቃላችሁ? ሁላችንም በቅርብም ይሁን በሩቅ ይሄ ነገር የገጠመው ታማሚ እናውቃለን። በየመንገዱ ለታማሚዎች ብር ሲሰበሰብ እናያለን። የምናውቃቸውን አርቲስቶችን ወስዷል። በዚህ ሁሉ ግን ይሄ ነገር ድንገት ከየት መጣ ብለን አልጠየቅንም። ይቺ ዶክተር በሜዲካል ኢንዱስትሪው ላይ በጣም የምትጠላ ሰው ናት። በጆ ሮገን ፖድካስት ላይ ቀርባ የተናገረችውን ነገሮች ስሰማ በጣም ነው የገረመኝ። የሰማሁትን ሁሉ ነገር እዚህ መናገር አልችልም፣ ግን በአጭሩ ብዙ በሽታዎች ሰው ሰራሽ እንደሆኑና ትርፍ ያለው ከታማሚ እንጂ ከጤነኛ ሰው እንዳልሆነ በግልጽ ተናግራለች። ካነሳቻቸው በሽታዎች ደግሞ አንዱና አሳሳቢው የኩላሊት ፌል ማድረግ ነው። ስለዚህ ነገር ያወራችሁን ለማየት ከፈለጋችሁ የጆ ሮገን 2294 ፖድካስት ጋር ሂዱ። ሙሉን ለማየት የማትችሉ ግን 2294 ኤፒሶድ ላይ መጀመሪያ ከ7ኛ እስከ 8ኛ ደቂቃ ያለውን እዩ። ከዛ ደግሞ ከ58ኛው እስከ 59ኛ ደቂቃ ያለውን እዩ። ዋና ርዕሷ የኩላሊት ፌል ማድረግ አልነበረም ባይዘው። በሌሎች በሽታዎች ላይ ካወራቻቸው ነገሮች ደግሞ በጣም ትኩረቴን የሳበው ከ1 ሰዓት ከ20 ደቂቃ እስከ 1 ሰዓት ከ30 ደቂቃ ያለው ነው። እሱንም ይዩት ጋይስ። የቢዝነስ ዴፊኒሽን ምንድን ነው? ስለ ስራ ፈጠራ ክላስ ወስዳችሁ ወይም ሰምታችሁ የምታውቁ ከሆነ መጀመሪያ የሚነገራችሁ አንድ ነገር አለ። ማህበረሰብ ውስጥ ያሉ ችግሮችን ተመልከት። ትልቁን ችግር ከፈታ ትልቅ ገንዘብ ታገኛለህ። ትንሽ ችግር ከፈታ ደግሞ ትንሽ ገንዘብ ታገኛለህ። ስለዚህ አንድ ጤናማ የሆነ ሰው ችግር ይፈታና ለዛ ችግር ደግሞ መፍትሄ ይዞ መጥቶ ገንዘብ ይቀበላል። እዚህ ጋር ግን አንድ ችግር አለ። አቅማችሁ በጣም ከፍ ያለ ሲሆን፣ ገንዘብ ሲኖራችሁ፣ አቅም ሲኖራችሁ ችግሩን ራሳችሁ መፍጠር ትችላላችሁ። መፍትሄውንም ራሳችሁ ታመጣላችሁ። እዚህ ጋር ግን አንድ ነገር አስተውሉ። ያመጣችሁት መፍትሄ ሙሉ ለሙሉ ችግሩን እስከ መጨረሻው የሚፈታ መሆን የለበትም። ካልሆነማ ገንዘቡ መምጣት ያቆማል። የምታመጡት መፍትሄ ሰውን እናንተ ላይ ጥገኛ የሚያደርግ ቢሆን ይመረጣል። ይሄንን ደግሞ የበለጠ እንድትረዱ የሚያደርጋችሁ ሌላ ፖድካስት ልጠቁማችሁ። ኢምፓክት ቲዮሪ የሚባል ፖድካስት ላይ አንድ እንግዳ ቀርቦ ነበር። ይሄ ሰውዬ ትልልቅ የመድኃኒት ድርጅቶችንና የምግብ ድርጅቶችን በሙያው የሚያማክር ሰው ነበር። የምግብ ድርጅቶች ሕክምናውን የሚመራው አካልና የመድኃኒት ድርጅቶች እጅ ለእጅ ተያይዘው የሚሰሩ ጓደኛሞች መሆናቸውን ተናግሯል። እሱ እንደተናገረው ከሆነ ሲስተሙ ከሚወዳቸው የበሽታ አይነቶች ውስጥ በአንደኝነት የሚቀመጠው ክሮኒክ ኢልነሶች ናቸው። እነ ስኳር፣ የደም ግፊት፣ የልብ በሽታ፣ ካንሰር፣ ዲፕሬሽን እና ሌሎችም። እነኚህ ሁሉ ክሮኒክ በሽታዎች ናቸው። ወይ ድናችሁ አድኑም ወይ አትሞቱም። ለረጅም ዓመታት ከእናንተ ጋር የሚቆዩ ናቸው። ክሮኒክ ማለት በራሱ የቃሉ ትርጉም ለረጅም ጊዜ የሚቆይ ወይም ደጋግሞ የሚፈጠር ማለት ነው። እነዚህ የጠቀስኳቸው በሽታዎች አንዴ ከያዟችሁ ወይ ሁሌ መድኃኒት መውሰድ አለባችሁ ወይ ቀጣይነት ያለው የህክምና ክትትል ያስፈልጋቸዋል። የኩላሊት ፌል ማድረግም እንደዛው ነው። ለአንድ ሳምንት ዲያሊሲስ ያቆመ ሰው ምን አይነት አደጋ ውስጥ እንደሚገባ ይታወቃል። ታዲያ እንደ ቢዝነስ ስታስቡት ገንዘብ ለማተም ከዚህ የበለጠ መንገድ አለ? ገንዘቡ ሊቆም አይችልም። ምክንያቱም ሰውየው መክፈል ካቆመ ህይወቱን እንደሚያጣ ያውቃል። ይሄንን ስላችሁ ደግሞ ዶክተሮች ላይ እንዳትወጡ። እነሱ ልክ እንደ ማንኛውም ተማሪ ተመርቀው ወደ ስራ የገቡ ሰዎች ናቸው። ትልቁ ችግር ያለው በዓለም ደረጃ ህክምናውን በሚመሩት አካላት ነው። ስለ ትልልቅ ፋርማሲውቲካል ካምፓኒዎች ወይም የመድኃኒት ድርጅቶች ከተነሳ ሁሌ የሚባል አንድ አባባል አለ። ጥይቱን የምታመርቱት እናንተ ከሆናችሁ ጦርነት እንዲኖር ትፈልጋላችሁ። ይሄ ሰውዬ በዚህ ፖድካስት ላይ ካነሳቸው ነገሮች ውስጥ የተወሰኑትን ልንገራችሁ። ቅድም እንዳልኳችሁ ሲስተሙ ክሮኒክ ኢልነሶችን በጣም ነው የሚወዳቸው። ከነሱ ውስጥ አንደኛውና ዋነኛው ደግሞ ዲያቤቲስ ወይም የስኳር በሽታ ነው። በቀጥታ ከምግብ ጋር የተያያዘ እንደሆነ ይታወቃል። በሚገርም ሁኔታ ግን ይህ ሰውዬ እንደተናገረው እስከ 2018 ድረስ መድኃኒቱን በትክክል ከወሰዳችሁ የፈለጋችሁትን መብላት ትችላላችሁ ብሎ የአሜሪካ የስኳር በሽታ ማህበር ይናገር ነበር። ዌብሳይታቸው ላይ በግልጽ የፈለጋችሁትን ብሉ ግን መድኃኒታችሁን ውሰዱ ይል ነበር። እስከ 2018 ድረስ ይሄ ተጽፎ ነበር። ሁሉንም ምግብ ማግበስበሳቸው ደግሞ የበለጠ መድኃኒቱ ላይ ጥገኛ እንደሚያደርጋቸው ያውቃሉ። ከዛ ውጪ እንደ ሌሎች ክሮኒክ ኢልነሶች አሁን ላይ እድሜ ልክ ትሪት እንዲደረጉ ከሚፈለጉ ነገሮች አንዱ ኦቢሲቲ ወይም ውፍረት ነው። አሁን ላይ ግን ውፍረትን የሚቀንሰው ኦዜምፒክ የተባለው መድኃኒት ወደ ገበያ ከመጣ በኋላ ውፍረት ከምግብ ወይም ከእንቅስቃሴ ጋር የተገናኘ ሳይሆን በዘር የሚመጣ በሽታ ነው እያሉ ዘመቻ ከጀመሩ ቆይተዋል። በዘር የሚመጣ አስቡት እንግዲህ። ይሄንን በሚዲያ ላይ ወጥተው ከተናገሩ ሰዎች አንዷ በሃርቫርድ ዩኒቨርሲቲ የውፍረት ሕክምናን የምትመራው ዶክተር ፋቲማ ኮዲ ናት። በ1970ዎቹ ላይ በአሜሪካ ውስጥ ወፍራም በጣም ኦቢስ የነበረ ሰው ቁጥር ከቶታል ፖፑሌሽኑ 5% ነበር። አሁን ላይ 74% ደርሷል። ታዲያ እንዴት በዘር ሊሆን ይችላል? ነገር ግን የሚበላው ምግብና ኢንቫይሮንመንቱ በአጠቃላይ እንደዚህ አይነት ሰዎችን ለማምረት ሆን ብሎ የተዘጋጀ ነው። በምግብና በእንቅስቃሴ ምንም ያህል ውፍረት ብትቀንሱ መልሳችሁ ትወፍራላችሁ፣ ከእናንተ ቁጥጥር ውጭ ነው የሚል ሀሳብን ይዛ 60 ሚኒትስ የተባለው ፕሮግራም ላይ ቀርባ ተናግራለች። ይሄ ባጭሩ ምን ማለት ነው? ይሄ ውፍረት የሚባለው በሽታ በመድኃኒት ብቻ ነው የሚድነው ነው ሀሳቧ። I've always heard that it's the fast food, that it's the diet cokes, that kind of thing, that is the instigator. Is that true? So I think we have to look at the different causes of obesity as a big pie. And that's one factor. But notice how I'm using this part of the pie, right? But the number one cause of obesity is genetics.
60 ሚኒትስ የተባለው የዩቲዩብ ቻናል ላይ ሙሉውን ፕሮግራም እንድታዩት ሪኮመንድ አደርጋችኋለሁ። በአጭሩ ሰው ውፍረትን ከምግብ ጋር ማገናኘት ማቆም አለበት የሚል ዘመቻ ነው። ይህንን የሚሉበት ምክንያት ያው ግልጽ ነው። ሰው ውፍረትን ከምግብ ጋር ካገናኘው ችግሩን ባለቤቱ በራሱ እንደሚፈታው ስለሚታወቅ ነው። እቺ ዶክተር ኦዜምፒክ ተብሎ ከመጣው የውፍረት መቀነሻ መድኃኒት ጋር ቀጥታ ግንኙነት አላት። ይሄ የተደበቀ ወይም እየተወራ ያለ ነገር አይደለም። በግልጽ መድኃኒት መመረትና ወደ ገበያ መግባት እንዳለበት ነው 60 ሚኒትስ በሚለው ፕሮግራም ላይ ተናገረችው። ይሄ መድኃኒት በጣም ውድና በብዙ አሜሪካውያን እንኳን አፎርድ የማይደረግ ነው። በዛ ላይ በሳምንት ነው የምትወስዱት እና ኦፕራና ሌሎችም ታዋቂ ሰዎች ይህንን ኦዜምፒክ የተባለ መድኃኒት በመውሰድ ውፍረት እንደቀነሱ ነው የሚነገረው። በጤናችን ላይ ችግር ያመጣል አያመጣም የሚለው አይመለከታቸውም። የትኛውንም አይነት ምግብ እየበሉ ውፍረት መቀነስ የሚለው ሀሳብ በራሱ ከሰውነታችን ተፈጥሯዊ አሰራር ጋር የሚሄድ ይመስላችኋል? ይሄ ዶክተር ከሕክምና ጋር በተያያዘ እየተሰሩ ነው የሚላቸውን ትልልቅ አይን ያወጡ ብዙ ስካሞችን ተናግሯል። እነሱም በቀጣይ ፓርት ላይ ሼር አድርጋቸዋለሁ። ከእነዚህ ስካሞች አንዱ በህፃናት ላይ እየተሰራ ያለ ነው። አንድን ሰው ከህፃንነት ጀምሮ እስከ እድሜ ልክ የመድኃኒቶች ቋሚ ደንበኛ ለማድረግ ፕሮጀክት ተጀምሯል። ፓርቱ ላይ እሱን እናያለን።